የዛ መጨረሻ ላይ ቀረጻ የጨረስኩኝ ቀን ለመጨረሻው ልጅ ክፍያ ስከፍል ኮረሶች ይከፈላል ኤክስትራ ቦክሱ ላይ የሚመጡ ምናምን እና ተሰልፈው ነው የሚቀበሉት እና የመጨረሻው ላይ 1000 ብር ቀረኝ። ክፍያው 1000 ነው እና ልክ ላስተላለፍ ስል መንግስት የሚቆርጣ ካለች አይደል እሱም ቢያለኝ ከዛ ሌሊት 11 ሰዓት ጓደኛዬ ጋር ደውዬ ኧረ እንደዚህ ሲል እባክህ እኔም 50 ብር ነው ያለኝ ብሎ ዝም ብሎ 25 ብር ላከልኝ ማለት ነው። ከዛ መላኪያ ታክሷን አገኘው 1000 ብር ላኩለት። ድርሹዬ 12 ብር እስኪቀረኝ ነው የቀረስኩት ታሪክ ነው የሰራሁት የስክሪንሾት ሁሉ አድርጌዋለሁ። ማለት ለኔ ምን ልልህ ነው ድርሽዬ ከመጀመሪያው ጀምሮ እስከ መጨረሻው መተንፈሻዬ ነች። ሲከፋኝም ምን ስልም ድርሽዬ እንዲል አድርጎኝ ምናምን በቃ ማለት አማካሪ ነች። አሁን አይደለም ማለት አታውቀው ይሆናል እሷ ግን በቃ ነፍስ ነች ለኔ ማለት ብቻ አላቅም። ድርሽዬ እውነት እግዚአብሔር ያክብርሽ፣ የምሬን ነው የምነግርሽ። ቢግ ላቭ ሄኒ። ኦኬ አንተ ኩራት ደግሞ ጥሩ ሆነ ብታዩ ፊልሙ በጣም ነው የሚገርመው ብታይ። አይ ኖ እግዚአብሔር መጨረሻውን ያሳምረዋል። ተመልካቾቻችንም አንተን አሻራችንን እናኖራለን። ይሄንሽ አካውንት ስንት ነው የባንክ? 1000 31 93 31 027 ልድገምልህ 1031 93 31 027 ሄሮክ ወንድም ሁን እንደዚህ ገዳም እንደገባ ሰው ነው የጠፋው ሄኒ። በቃ ቀረጻ ላይ ነው ሁልጊዜ የሆነ ኤዲቲንግ ላይ ነው የሆነ ቦታ ይሄዳል በቃ ምናምን እና አንዳንዴ የሆነ ማለት ነፍሱንም ነው በቃ የሰጠው በአጠቃላይ በእውነት አንዳንዴ ሁላችንም የምንወደውን ነገር ስንሰራ የሚያኖረንን ነገር ይዘን ነው ፓርት ታይም ላይ የምንሰራው። ሄኒ ግን ሁሉን ነገሩን ጥሎ ነው የገባውና እኔ በስማ እኔ ብሩ ራሱ እንዴት እንደበቃው አላውቅም። ምን አይነው ብዙ ነገር ላይፉ ላይ ብዙ ነገር ገጥሞታል። ንብረቱን ሽጧል፣ መኪኖቹን ሽጧል ምናምን ነገር በቃ ይሄን ያህል ለምን ምናምን ትላለህ አንዳንዴ በቃ ተጎዳ በጣም ብዙ ጊዜ ተቆጥተኛለች በዚህም ጉዳይና በእውነት እንትን ይሄንን ሐሳብ ሳነሳው ያኔ ጊዜው ደግ ነበረ። ያ 5 ዓመት ምናምን አስበው አሁን ለቀረጻ ከፕሮዳክሽን ጋር ምናምን ሆነ እንጂ 3 ዓመት እኔ ልብ ውስጥ ይሄ ነገር እንትን ካለ ስራ የመጨረሻ ፊልሜን የሰራው ቴዲ 7 ዓመት ሆኖኝ ያ ከመጨረሻው ሙቪ ጀምሮ ነው በቃ ስለዚህ ጉዳይ አንድ ኢንተርቪው አየሁና ቁጭ ብዬ የቦክሰኛ ታሪክ በጣም ልቤን ነካው እና አሁን ማልነግርህ ሁሉ ማለት ከአባቴ ጋር ሁሉ አገናኝቼዋለሁ። ፊልሙ ሲወጣ ነው ወደፊት ቁጭ ብለን የምናወራበት ስልህ መናገር የምፈልገውን ተናግሬያለሁ። ያኔ 3.2 ምናምን ነበር በጀቱ። ከዛ በኋላ በጠበቀ ይሄ በጣም ማለት የሶሻል ሚዲያውን ሳየው ምን ስል ሄኒዬ ጎበዝ ምናምን ሲሉኝ ሁሉም ሰው የሚወደኝ ነበር የሚመስለኝ እና ዛሬ ጠይቄ ነገ ሞልቶ በአንድ ወሩ ፊልሙን ጨርሼ ሌላ ሁለተኛ የህዝብ ፊልም ሰራለሁ እሱን ባተረፍኩበት ብዬ ነበር ማስበው። ኮምፕሊትሊ ስታክ አደረገ። ልክ 1 ነጥብ ምናምን ላይ ስታክ አደረገ። ከዛ በኋላ እንጀምረው ተባለ፣ ተጀመረ ምናምን 3 ሚሊዮን ምናምን ደረሰ። ከዛ በኋላ ጸጥ ተባለ። ሁሉ ነገር ያሰብኳቸው ነገሮች ተዘጉ ምናምን። አንዱ ባለሙያ ሲሄድብኝ አንዱ ሲመጣ ምናምን ፋይናሊ በቃ የመኪና ጥያቄ ነው እሱን ወጋሁት ማለት ነው። ታስታውሳታለች ድርሽዬ ከአምቦ የምትታይ ቀይ መኪና ነበረችኝ። ቴዲ እንደለበሳት አይነት ቲሸርት ቴዲ መኪናዬን ደግሞ እኮ አዲስ ናት። እግዚአብሔርን አዲስ ናት መኪና ከትካት ወጋሁት ሸጥኳት። መጨረሻ አንጀት እግዚአብሔር ሄኖክ ሳይነግረኝ እኔ ከጀርባ የሰማሁት ነገር ነው ይሄ። በቃ ሄንሻ ሪሊ በተለይ በቃ ኢንቨስት ማድረግ አለብን። ነገ ይሄ ልጅ ይሄን ያህል ዋጋ የከፈለ ልጅ ነው። እኔ የተሰማኝ ነው ልባሽ ለመተቸትም ለማወደስም እኮ የሆነ ፓርቲሲፔት ማድረግ አለብን አይደል? ይሄ ልጅ በተለያዩ መንገዶች ሰፖርት ያደረጋችሁ ሰዎች እግዚአብሔር እናንተ ቀናነታችሁ አይጓደል። አሁንም ምንድነው የምናደርገው? በተለይ
ሀገር ቤትም ከሀገር ውጭ ያላችሁ አንዳንድ አስገባችኋለሁ። መልካም ምኞታችሁን ከገለጻችሁ በኋላ ሄንሻ የኛ የተጨዋወትን አካውንትን የባንክ አካውንት አሜሪካ ዜል አለ ዲያስፖራው በትራንስፈር $100 በዜል እንደዚህ ነገሮች አሉ። ዝም ብዬ እኮ የሆነ ቀደም ለዱሹ እያወራኋት ነበረ። ምንም እዛ እንትንም ብለው የለም ብዬ ዝም ብዬ ጓደኛዬን ልኬልሃል። ልከልኛል ዜል? አዎ ዋትስአፕ ላይ ልኬልሃል። እሺ እዚህ ላይ አየዋለሁ። ሄኒ እኛን ነው ወክሎ የሰራው። ፊልሙን አላየሁትም፣ ግን ይሄኛው አሁን ገጽታውን የለቀቀበት መንገድ ልክ እኛ ቦክሰኞች ወደ ውድድር ስንገባ ያለን መልክ ይሄ ነው። ውድድሩ ስንገባ ያለን መልክ ትክክለኛ መልክ ይሄኛው መልክ ነው። ያ ማለት የሚመጣው ግን ምግብ ለ24 ሰዓት እናቆማለን። የረጅም ጊዜ ትሬኒንግ ነው የምንሰራው። በጣም ከባድ ትሬኒንግ ሰርተን ነው እዛ ሪንግ ላይ የምንመጣው እና ውሃ እናቆማለን። ጓደኞቻችን መጫወት እያለብን ከጓደኞቻችን ጋር ከፋሚሊዎቻችን ጋር እንለያለን። መብላት መጠጣት እያለብን ያንን ነገር ሳንቲም አቅሙ ኖሮን እንኳን ያንን ነገር እንከለከላለን እና ሄኒ አስመስሎ ሳይሆን ሆኖ ነው ይሄኛውን ስራ እየሰራ ያለው። በእርግጥ በደንብ ወዳጄ ነው፣ ደጋፊ ነው በብዙ ነገር፣ እሱም የሚያግዘኝ ልጅ ነው እና ይሄን ፊልም ብዙ ዋጋ እንደከፈለበት በጣም ሁሉም ሊረዳ እፈልጋለሁ። አብሶ ደግሞ በቦክሰኞች ፊልም ሄንዬ በጣም ትልቅ ስራ ነው ያሰራኸው። ፊልሙን እስካየው ጓጉቻለሁ እና አሁንም ቢሆን ከጎንህ ነኝ ባለው ነገር ሁሉ እግዚአብሔር ያክብልህ። በጣም ደስ ይላል። እናንተም ቢሆን ለዚህ ጀግና በተቻላችሁ አቁም እንድታግዙት የአክብሮት ጥሪ ነው። ሰው ዙፋናችን በጣም ማከብረው የምወደው ዙፋን ኢኮ ቱርስ እዛ ላይ ተሰማርቶ የሚሰራ ወንድማችን ነው። ዙፋን አሎ ሰላም ነው ቴሌሻ እንዴት ነበር? እግዚአብሔር ይመስገን ሁሉ ሰላም ነው። አሎ እግዚአብሔር ይመስገን ሁሉ አማን አሽወይና ነው ሁሉ አማን ሁሉ ሰላም ሁሉ ሸጋ። እነዚህ ሁለት እንቁይ ልጆችን ፊት ለፊት አስቀምጠህ እኮ ግራ ገባ ነው። ምን ነው ከባድ ሆናል። በጣም ከባድ ሆነ። ዛሬ ቤቱ ከባድ ሆነ በጣም ባይዘይ በጣም ቴሌሻ ከመሰደዴ በፊት በጣም የምወደው ልጅ ነው። በኢትዮጵያ ቱሪዝም ውስጥ እንግዲህ ትልቅ ሚና ያለኝ ሰው ነኝ ብዬ ለመናገር ትንሽ ይከብዳል። ኢትዮጵያን ከሚያስተዋውቁ ሰዎች ውስጥ አንዱ ነኝ ዙፋን ኢኮ ቱር እና በጣም የምወደው ልጅ ነው። በጣም የማከብረው ልጅ ነው። ምንም ቃላት የለኝም። አንዴ እንደውም ተጣልተን ነበረ ቴሌባር ጋር ሲሪተኛ ነኝ እኮ ሲደለ ቴሌሻ እዛ ኮሜርስ ጋር በጣም ቸኩያለሁ እና አንድ ሹፌር አናዶኝ ቤቱ ባኪልልኝ ስለው እሱ መንገድ ዘግቷልና አረ በእናትህ ሂድ ምናምን ስለው በር ከፍቶ ሲወርድ እኔም ችግር አለብኝ በቃ ልንባባስ እቺ ኮፍያ ወደ ኋላ የሚያዞራት ነገር አለች። አንድ ከባድ ይቅርታ ፕሊዝ። ኮሜንት ላይ ያላችሁ ሰዎች የአካውንት ቁጥሩን አትጻፉ። የአካውንት ቁጥሩን እኔ ሰዎች ማቃቸውን ሰዎች አስገባለሁ። እነዚህ የሚሰጡ ሰዎችን እናንተ ጊፍት ኮሜንት ላይ መጻፍ አያስፈልግም። ለጥሩ አይደል። እኔ አሁን መናገር የምፈልገው አሁን እኔ ጀመርኩት ይሄንን ነገር ብዙ መጥረቢያዎችን ችዬ ብዙ ስድቦችን፣ ብዙ ሙገሳዎችን፣ ብዙ መገፋቶችን፣ ብዙ ውሻ መሆኖችን ችዬ ይሄው ዛሬ አሳክቼዋለሁ። ትልቅ ፊልም ነው የሰራሁት። ፊልም ሰሪው የሚኮራበት ነው። ባይወደው አይደብረውም። ገብቷል። ነገ ግን ብዙ ጸሐፊዎች አሉ፣ ጎበዝ ጸሐፊዎች፣ ጎበዝ ዳይሬክተሮች አሉ። በጣም ከባባድ አይዲያ ጽፈው ቁጭ ያደረጉ የበጀት እጥረት። ስለዚህ ለመኖር ብቻ ፊልምን ስለሚወዱ የሚችሏትን ቀለል ያለችን እየሰሩ የሚኖሩ ሰዎች አሉ። ነገ እነዚህ ሰዎች አሪፍ አይዲያ ያለኝ ውሃ የሚያነሳ አግዙኝ ብለው ሲመጡ አይሸማቀቁም። ገባህ አይደለ? ለነሱ ትልቅ ሞራል ይሆናል ብዬ ነው የማስበው። ነው እርግማኑ መውጣቴ ነው አልኩት። ከአንዳንድ ስለ እንትና መቼ ነው ይመረጥ? በአንድ ጊዜ በቃ እንትኑ ሂደት አለው አይደል? ለሁሉ እሱ ላይ ነኝ ምናምን ብዬ ነገርኩት እና አሁንም ደግሞ ስጠይቅ ኧረ እርግማኑ መውጣቴ ነው አልኩት። ገር ይሄ ኮፍያ ደስ ሲል እባክሽ በጣም ያምራል። አይ ባለፈው ሶሻል ሚዲያ እንደውም ባይገርምሽ ጺሙ አምሮባል። ይሄን የጺሙ አምሮባል። ይሄ አታዩም? በእናትሽ እግዚአብሔርን ያምርባል። ይሄን በቃ እባክሽ እንደዚህ ነው። እኛ ግን ይቀጥል ለካ እኛ
እዚህ ሀገር አድቬንቸር ለመስራት ብዙ ነገር ያደርጋሉ የሆሊውድ ሰዎች ታውቃለህ። እና ሰው በእኛ ሶሳይቲ ያልተለመደ ነገር ነው ያደረገው። ራስን ሳፈር ማድረግ፣ ሰውነት መቀነስ፣ እንደዚህ ማድረግ ይሄ ለሌላው አስተማሪ ነው በራሱ እና ይሄ ጀግንነት ይጠይቃል። ሰው ምሳውን በልቶ እኮ የተመቸው ሰው እንዳንተ አርቲስት የሆነ ሰው እውቅና ያለው ምሳውን በልቶ ራቱን መዝለል የማይችል ሰው አለ። አንተ ደግሞ ለዚህ ብለህ ከስተ ለፊልሙ የሚያስፈልገውን ነገርም ስላደረግ ብዙ ነገር አስተምራል ብዬ ነው የማስበው። በርታ፣ ይሄንን ሳልል ላለመውረድ ነውና በርታ ወንድሜ። ጥሩ ነገር ቆንጆ ነገር ነው የሰራሁት። በጣም ገስት ማስገባችሁ ሰዎች በጣም እንደማከብራችሁ እንደምወዳችሁ ታውቃላችሁ።